ስራ ከሰራን ከፍየል ብቻ ተንስተን ብዙ ደረጃ መድረስ እንችላለን የኔ ተሞክሮ ይሄ ነው እንግዲህ ከፍየል በሬ ደርሻለሁ ኢንሻአላህ አላህ ካለ ደግሞ ለወደፊት መኪና ደርሳለሁ ብዬ እንግዲህ በአሁኑ ሰዓት ደግሞ ተጓዳኝ ችግር ባይኖርኝና ቀለብ ባይኖር እኔ ቢያንስ ባጃጅ ገዛ ነበር ልጆቼ በሚፈልጉት ምግባቸውን አዘጋጅቻ ኖር ያለው እስከ አመት ድረስ ምግብ አልፈልግም አሁን ይሄ ምንታው ወይም ምንታውት ፍየል እንደዚሁ እየረባ ያው ለወደፊቱ ገንዘብ ነው ካፒታል ነው የሚሆነው በሮች ደግሞ እንደዚሁ ይሄው ወጣት ደርሷል ያርሳል እንደዚሁ ከዚህ ከወርቃማ መሬታችን ደግሞ ነገ ደግሞ እንደዚሁ ቀለባችንን እንይዝበታለን ለተራበ ደግሞ እንረዳለን ብዬ ነው ማስብ ከዚህ ስወጣ ኑሮ መረረኝ ኑሮ ሲመረኝ አይ ማግኘት አለብኝ ብዬ ስወጣ አሳይታ ድረስ ይርኪና አሳይታ ድረስ ይሄድ አሮሆ ይባላል አፋር ነው የሚወስደን ጫካ ለጫካ ከዛ ያ አሮሆ ሞላ አሮሆ ላይ ደረስኩና አይ ቶሎ ተቀላጠፈልኝ ስል ያ አሮሆ ላይ ገባሁና አንድ ቀን ለሊት እንዲህ አዞረና ዝም ብሎ እዛው አካባቢ ጎራ እንትና ለገተም እንትና ገመር ይባላል እዛ ጎራ ላዘለቀና ለቀቀን ውሃ ምን ጠጣው ጠፋ ይሄ ከርከሮ የሚንቦጫቦጭበት ውሃ አለ እሱን ብቻ እንዳውገነበስንና መታን ጠጣና ትንሽ ፈቀቅ ስንል ወደ ታች ማለት ጀመረን ደም ማስቀመጥ ያዘን ከዛ ስንል መቼም ሙቱ አላለንም ያው ውሃም ቦታ ጠፋ እኛም በውሃጥም አሸቦ ነው ምን ረገጠው አሸቦ እንደዚህ ጫማችን ስናነሳ መንጨቅ ይላል ጫማችን ላይ ያው ስንል መቼም እንደዚሁ አንዳንድ እሱ አላህ እንትን ያላቸው አላህን ፈሪዎች አሉ እንደዚህ ዱንያ ይዘው ማለት ዱንያ ምልህ እንደ ግመል እንደ ፍየል ያግዳሉ በዛ አፋሮች ውሃ ትንሽ ሰጡን እንጂ አብቅታ ነበር ይሄ ምላሴ እንደዚህ ዞሯል መናገር አልችልም ከዛ ትንሽ ጣው የበረደ ጊዜ በሳቸው መሪነት እሳቸው ኤላ ደረስን ያን ውሃ ጠጥተን ተጣጥበን ሩህ ዘራብኝ ከዛ ቀጥታ የትገባለሁ ዲኬል ይባላል ዲኬል ገባን ዲኬል ስገባ ደግሞ ሌባል እንደዚህ ሙንገር ላይ የሚጠብቅ ያ ደግሞ ያዛለን ያንንም ደግሞ በሩጫና መልጣለን ስንል አቅም የለም ተመቷል እህል አልበላንም እንዳለ ብቻ በራበረን እንደበደበን ምን አለን ከዛ ያው መቼም ምንም ነገር ሲያጡ ለቀቁን መጨረሻ ላይ ያው ተስበን መሃል ከተማ ጅቡቲ ገባን ያው 3 ቀን ነው እስኪ ዲከለ ድረስ ይሄር ነው 3 ቀን ነው ከዛ በታች እንደገና ደግሞ እንደዚሁ መኪና ያው ኢትዮጵያ ልጆች ስላሉ እሳቸው ያቆራረጡ ወሰዱ ሹፌሮች አሉ እነዛ ያው መቼም ሰው ለዜጋው አዛኝ ነው የሚገርማችሁ ሹፌሮች በዛ ስለሚመላለሱ ብቻ ጫካ ውስጥ ነውና እንዲህ እንላቸዋለን ቆሚሉና ወዴት ነው ይላል አረ ወደ ጅቡቲ ነው ናቶሎ ትንሽ ወስዳለሁ ፈቀቅ ያረጉናል እንዱ ሲሉ እዛው ገባን እዛ ገብቼ ግን ያው ያለውን ታሪክ ነገር ያለው እስከ 10 አመት ተቀም ምንም በስደት ምንም የሚገኝ ነገር የለም ከተገኘም እዚህ መጥቶ የሚሰራው ስራ የለውም እዚህ መጥቶ የሚሰራው ስራ የለውም ስራ አመቻቻለሁ ሲል እንዳለ ያዘው ገንዘብ ያልቃል መልሶ ደግሞ መስተደር ነው አገሩ ላይ ጠንክሮ የሰራ ግን የሥራው ውጤት ያቀዋል እሱም ውጤታማ ይሆናል ኑር ባገር ክብር ባገር ከዚህ ሌላ ምንም እኔ ብዙ ባለ ሀብቶችም አሉ አሁን በዛ እየሰሩ የሚኖሩ እዚህ ሲመጡ ሱቅ ንክፈት ምን ሲል እንዲሁ ብቻ ቆሞ ብሩን በባንክ አርጎ ሲዟዟር መጨረሻ ላይ ያለቀበት እኮ ሄደ ሲሉ ነው የምሰማው ሰራ ሲሉ አልሰማ ስደት አስከፊ መኖር በደረጃ ባገሩ አገሩ ላይ ነው መኖር በደረጃ መኖር የፈለገ ሰው ባገሩ ከዚህ የቀረ ስደት ሄጄ በደረጃ ያኖራለሁ ውሸት በጥፊ እየተመታ ነው ወንድ ልጅ በጥፊ እየተመታ ነው የሚኖረው ሴት ልጅ እንደፈለገ ሰብአዊ መብቷ እየተገፈፈ ነው የምትኖረው ብዙ ያየው ስላለ ስለዚህ ካሁን የምኖረውና የመጀመሪያ የስደት ኑሮ የትናየት አይገናኝም ባላስታውሰው ይሻለኛል ልክ ነው አያውቁትም ስለማያውቁት ነው እሳቸውም እንደዚሁ በኔ ደረጃ ሆነው እንትን ቢሉ ከኔ በላይ ዝርዝር አድርገው ይናገሩታል እኮ እና አሁንም ባገራችን እንኑር ለወጣቱ ማስተላለፈው ላጣሰው ማስተላለፈው ባገራችን ፍየል ገስተን ያያረባን እንኑር ባለሀብት እንሆናለን ስለሆነ የምናገረው ጨርሽ አሁን ያለውበት እንትን ከዛ ከባለፈው የተሻለ እየኖርኩ ነው ያለሁት
አንድም ዘንቶ አልወቃለ እኔ ከነዛ ቁጥር አንድ ዘንቶ አልወቃሁም አንድ ዘንቶም አልወቃሁም ስለዚህ የፍየል ያው እየተሸጠ ልብስም ጉርስም ጫማም ሁሉንም ሆኖ 10 ቤተሰብ ያስተዳደረ እስካሁን አለ እኔ ይሄንን ስራ የጀመርኩት በ2008 አካባቢ ነውና ከዛ ጀምሬ የሰራሁት ነገር እንግዲህ እቤት ያለው ነገር ያው ይሄ ነው ብያል ቆጥርም ግን እሳቸውን እየሸጥኩ እየበላሁም ይሄንን ባለፈው 75000 ገዝቼዋል ያንኛውን 58 ነው የገዛሁት